እንደምን አላችሁ? ቶሪኖ ነው ያለሁት። በቶሪኖ የምሽት ህይወት ምን ይመስላል የሚለውን ለማየት አሁን ትንሽ ቀስቀስ ካለበትና ጥሩ ክላሲካል ከሚሰማበት ቦታ እንጀምራለሁ። ሞቅ ወዳለበትም ቦታ አብረን እንሄዳለን። ይህን አካባቢ እንግዲህ ስለ ጋሪባልዲ ሂስትሪ ላይ ጁሴፔ ጋሪባልዲ ስለሱ የተማራችሁ ሰዎች በደንብ ታስታውሱታላችሁ ብዬ እገምታለሁ። እዚህ ጋር አሁን ቀስቀስ ያለ ክላሲካል ሚውዚክ አለ። ይህን ክላሲካል ሚውዚክ እየሰማን ቪዮሊን ከዛ ወደ ቀለጠው መንደር እንሄዳለን ማለት ነው። ከዚህ እንጀምር። እዛ ጋር ብሎ የለበሰችውን እየተወዛወዘች ነው። ቶሪኖ እዚህ ላይ ደግሞ አስተዋጽኦ ማድረግ ይጠበቃል። This is African arts. እዚህ ገበያ ላይ እየተሸጠ ነው። ይህ ነገር እኛ ሀገር ምንድን ነው የምንለው? ንቅሳት የምንለው ይታያቸዋል። እንደዚህ በቲፒካል በቃ የኛ ሀገር አርት ነው። እነዚህ ማሳይ ምናምን የምንላቸው። ይሄ ደግሞ ወደ ደቡብ አካባቢ ወደ ሙርሲ ምናምን አካባቢ ያለ። ይሄ ቲፒካል ወደ ጎጃም ምናምን አካባቢ ያሉ ወሎ ጎጃም አካባቢ። ይህም ወሎ ጎጃም አካባቢ ያለ። That's beautiful. የማታ ላይፍ ሰው ተሰልፏል በየቦታው እንግዲህ ማታ ህይወቱን ለማየት አሁን ሰመር ስለሆነ ቶሎ የሚመሽበት አጋጣሚ የለም። አሁን ለምሳሌ ሰዓቱን ብናይ ከምሽቱ 2 ሰዓት ተኩል አልፏል። ግን እንደምታዩት ነው ቀን ነው የሚመስለው። ሰመር ላይ እንደዚህ ነው። በተቃራኒ ደግሞ ዊንተር በሚሆንበት ሰዓት ደግሞ ቶሎ ይመሻል ማለት ነው። አሁን ከምሽቱ 2 ሰዓት ተኩል ነው። ግን ድባቡ እንደሚታያችሁ ነው። ቢላና የሹካ ድምጽ ነው በቃ የሚሰማው። ይበላል፣ ይጠጣል። ለዚህ ነው ያለው።
devo prenderlo e spostarlo, allora che l'hanno posato va bene così.